የልብ ወዳጅ ክርስቶስ ከሱ ውጪ የሰው እኔ ብዙ አይቻለሁ። አሁንም ነፍሴ የምታርፈው በሱ በቃ ወዳጄም ጓደኛዬም አባቴም ወንድሜም እግዚአብሔር ብዙ ነገር ያስረሳኝ የሱ የክርስቶስ ፍቅር ብዙ ነገር ያስረሳኝ እና ብዙ ነገር ንቀ እንድትኖር የሚያደርግ የሱ ፍቅር። አማካሪም እሱ ነው ካልክ እኔ ጋር ራሱ ላትመጣ ትችላል፣ ቪዲዮ ላትከታተል ትችላል። አማካሪም እግዚአብሔር ነው። እሱ ነው መካሪዬ ካልክ በቃ እኔ መካሪዬ እሱ ነው። እየመከረ እዚያ ያደረሰኝ እሱ ነው እና እናንተም መካሪያችሁን ጓደኛችሁንም እግዚአብሔር ነው። ከዛ በኋላ እመኑ። ብዙ የሚገርማችሁ ነገር አይደለም። ሰው መጣም አይገርምህም፣ ሰው ሄደም አይገርምህም። ትኖራለህ፣ ያለ ሰውም ትኖራለህ፣ ከሰው ጋር ነው፣ ከእባቡም ጋር ትኖራለህ፣ ከጨዋም ጋር ትኖራለህ። ኦልሬዲ ልብ ብዙ ነገር ውስጥ የሞላው ሰው ስለሆነ ብዙ አይገርምህም፣ ክብርም አይገርምህም፣ ውርደትም ብዙ አይገርምህም። እና ሴቶች በተቻላችሁ መጠን ይህንን ነገር ትንሽ ተጠቀሙበት ለማለት ወዳለሁ። ቤታችሁን ሰላም ታደርጉበታለሁ። ይህን ቪዲዮ ደግሞ ለዘመዶቻችሁ፣ ለእህቶቻችሁ፣ ለቤተሰቦቻችሁ ሼር አድርጉላቸው። እናንተም በተቻላችሁ መጠን ተጠንቀቁ። ከሁሉም ሰው ጋር በመጠን ከባለቤትሽ ቤተሰብ ጋር፣ ከጓደኛ ጋር፣ አዳዲስ ወንዶች ስራ ቦታ ከመጡ በመጠን የገዛ ባለቤትሽም ወንድሙ በመጠን ሁሉም ሰው ላጽናናው ላረጋገቡ በመጠን በኋላ እሷ እኮ ኩራተኛ ነች እሱ ስም ይሻላል፣ እሱ እኮ ኩራተኛ እሱ ስም ይሻላል ከማይሆን ስም ከእንትና ጋር እኮ ሲያወራ ነበር ቴክስት ላይ እኮ እንትን ተገኘበት ከማይሆን ውርደት ስም እሱ እኮ ኩሩም ሰው ይሻላል። በጣም ጀንትል የሚባሉ ወንዶች አሉ አይደሉም እኮ ለጥንቃቄ ነው እንደዛ የሚያደርጉት። እሱ እኮ ፊቱ አይፈታም። ዋው እውነት ነው። ባይዘው ጎበዝ ፊቱ አይፈታ ፊትክ። እኔ በጣም የምስቅ ሰው ነው የሚገርማቸዋል። እና አሁን አንዳንድ ቦታ ላይ ሳላቀው ኮስተር ምሎ ለዛ ናጉል ክፍት የምትል ከሆነ ሰዎች ይገባሉ። በኋላ ላይ ደግሞ የገቡ ሰዎች አንተ አዝነህ ስትይዛቸው በኋላ ያንተው ፈተና መልሰው ይሆናሉ እና ለእንጀራህም ለትዳርህም ለህይወትም ለእንጀራሽም ለትዳርሽም ለህይወትሽም ፈተና ይሆናሉ። ዩሃቭ ቱ ቴክ ኬር ለማለት ያህል ነው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ቤቴ ሰላም አይደለም፣ እንደዚህ አይነት ጭንቀት በውስጥ ያለ ሰላም መሆን እፈልጋለሁ፣ ማረፍ እፈልጋለሁ የምትሉ ካላችሁ ወደ 774050 ላይ ደውሉ። አሁን እንደዚህ ገጥሞኝ ነበር በየዋነቴ እንዲህ ነገር አጥቼ ነበር የኔም ትምህርት ይሆናችሁ የምትሉ ካላችሁ ሀሳብ